የኔ ጣፋጭ እጅሽን ማንሳት ትችያለሽ። እሺ በቃ ይቅርታ አድርጊላል። ተነስ እሺ። ሰላም ዩቲዩብ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ ያው በያናቤል ዩቲዩብ ቻናል ላይ መጣሁት። ከዚህ በፊት በነበረው ቪዲዮ ትንሽ ተቃይመን ነበረ። ማለት ያ ምን አይነት ሰው እንደሆነ እኔ አውሬ የሆነ ልጅ ህይወታችን ውስጥ እየገባ ሲያሰቃያት ኖሮ እንግዲህ ደግሞ ዳኒ ሮስት የሚሉት ልጅ ድጋሚ ደግሞ አሁንም ልጅቷ ደስተኛ ስትሆን ህይወታችን ውስጥ እየገባ አበጣብጦን ነበረ። ከሷ ጋርም ተገናኝተን ስለ ፍቅርም ስለ አንዳንድ ነገሮችም እያወራን በነበረበት ሰዓት ተነፋፍቀናል። እኔ ቆንጆ ብዬ ቆንጆ ጊዜ ያሳለፍንና እንዳታገኙ ብሎ ያስፈራራትንም ነገር ስለሱም ላውራት ብዬ ያወራኋት ድጋሚ እዛ ጋር መጥቶ እኔንም ሊያሳስተኝ እሷም ደግሞ እንድትታዘበኝ ሊያረግ ነበርና እንደምንም ብዬ እዛ ጋር ስሜቴንም ተቆጣጠሬ ምናምን አልፌዋለሁ። ግን በሰዓቱ ትንሽ እኔም ስሜቴ ሆኜ ያኑን የኔ ፍቅርን አስቀይሜያት ነበረ። እሷም በጣም ቅር ብሏት ነበረ። ማለት እኔ ደቤት ብሎ እጇን ሲጎትት ምናምን እኔ ደበረኝ። ማለት ወይ ያልጨረሱት ነገር አለ ወይ ያልጨረሱት ነገር ቢኖር ነው እንደዚህ ያደረገው እንዲሚላት ብዬ ያሰብኩኝ ነበርና ግን ነገሮች ያው እንደታሰበው ሳይሆን ቀርቶ እሷም ህይወቷ ውስጥ እንዲመጣ እንደማትፈልግና እሱ ደግሞ ገግሞ እየታገለና ላይፍ ውስጥ እየመጣ እንደሆነ እንግዲህ ህይወቷ ውስጥ እየገባ እየረበሻት እንደሆነ ምናምን ነግራኛለችና ትንሽ ስሜቴም እዛ ጋር ጥሩ ሳይሆን የሆነ ነገሮች ተናግሬያታለሁ። ድጋሚ እንዳታገኝኝ ምናምን የሚሉ ነገሮችን ተናግሬያት ነበር። የተለያየ ነው። አሁን ደግሞ እኔም ሳስበው በስልክም ስናወራ አንዳንድ ጉዳዮችን ማለት እኔ ጋም ስተት አለ እሷ ጋም ስተት አለ። ግን ያው የኔ ስተት ስለሚበልጥ ይሄንን ሰውዬ ከህይወታችን ማውጣት እንዳለብን ተማምነናል። በስልክም ዛሬ በሷ ቻናልም የመጣሁት ሰርፕራይዝም ላደርጋት ነው። ዛሬ አንድ ስጦታም ሰጣታለሁ። አብራችሁን እስከ መጨረሻው እስከ ቪዲዮ መጨረሻ ያን የኔ ፍቅርን ዛሬ ሰርፕራይዝ አደርጋታለሁ። ባለፈው ላጠፋው ጥፋት ሁሉ ተንበርክኬ ነው ይቅርታ መጠየቃት እና ቤተሰቦች ልጅቷ ማለት ፍቅር የሚገባት ልጅ ነች። እኔ እንዴት እንደሆነ ያ አውሬ ደጋግሞ ህይወቷን እያበላሸው እያመሰቃቀለው መድኃኒት እስክትወስድ ድረስ እንደዛ እየጨከነባት ሁለት ሴት መሀል ሆኖ አንዷን እያለ እየተጫወተ ሲረብሽ ነበርና እሱ ትንሽ ማለት ስሜቴን ረብሾታልና በዛም በጣም ስለደበረኝ ነበረ ማይሆን ነገር ተናግሬ ያስቀየምኳት። ግን ያው ለሱ ደግሞ ላስቀየምኳት ነገር ካሳም ይሁን ቆንጆ ስጦታ ማለት የኔ ፍቅሬን ይገልጽልኛል ምሎን ስጦታ ዛሬ ስጦታ ሰጣታለሁ። ሁላችሁም አብራችሁን ሆናችሁ ፍቅራችን እንዲቀጥል ወደፊት ደስ የሚል የፍቅር ህይወት እንዲኖረን አብረን ደስ የሚል ጊዜ እንድናሳልፍ ሁሌም አብራችሁን እንድትሆኑ ላለው የያናቤል ቤተሰቦች ያኑ ማለት በጣም ፍቅር የሆነች ልጅ ነች። እኔ ሰው በዚህን ያህል ደረጃ ማለት ሰውን ይወዳል ብዬ ያየሁባት ልጅ ነችና እሷ ደግሞ የኔ ስለሆነችና ማለት በኔ ቅፍ ውስጥ ስላለች ስለምትወደኝ ስለምታፈቅረኝ እድለኛ እንደሆንኩኝ ሁሉ ይሰማኛልና እሷን በማፍቀሬ ምንም በቃ እድለኛ እንደሆንኩኝ ነው ማስበው ሁልጊዜምና እሷን የሰጠኝን ፈጣሪንም አመሰግናለሁ። ሰርፕራይዝ እናረጋታለን። እስኪ ዛሬ ጠርቻታለሁ። አታቅም በራሷ ቻናል ዛሬ ጉድ እንደማረጋት አታቅም። አብራችሁኝ ሁኑ። ውድድ ነው ማደርጋችሁ ቤተሰቦች፣ ውድድድ ነው ማረጋችሁ። በጣም ነው የምትለዩት። እሷም ፍቅር ነች፣ እናንተም ፍቅር ናችሁ። ወዳችኋለሁ። ዛሬ አብረን ሰርፕራይዝ እናረጋታለን። ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው ለዛሬ መኖር ብዙ የተከፈለው የኔ ፍቅር ቤታለሽ ዳንሽ ጃኬት አለስኩ ምን ልስጥሽ? አምሮብሻል። መሰግናለሁ። ምንድነው ቢያስከፍተኛል? ምን የኔ ፍቅር አይኖ እኮ እንዳስከፋውሽ እንዳስቀየምኩሽ አውቃለሁ። ግን
ተነጋግረናል አይደል? በተወሰነ መልኩ በስልክም ወርቼሻለሁ። ያ አውሬውን ልጅ ላይፋችን ውስጥ ገብቶ እንደረበሸን አይኖ ኩይኒ ፍቅር ናፍቀሽኛል፣ ትረጅኛለሽ ብዬ አስባለሁ። በጣም ነው ናፈቅሽኝ። ምንድነው ካሜራው? ለምንድነው ካሜራው? ያው ፈልጌው ነው ማለት ማስታወሻ ይሆነናል። ሊቀረጽና ይቀመጥ ብዬ ነው ማለት ካልደበረሽ ይቀረጽና ማስታወሻ ይሆናል ማለት ክፉንም ደጉንም ስናሳልፍ ቢቀረጽና ቢቀመጥ መልካም ነው። ወደፊት ያው ትልልቅ ሰዎች እንሆናለን። እኔና አንቺ አርጅተን ልጆች ወልደን 4-5 ልጆች፣ ትልቅ ቤቶች፣ መኪናዎች ኖሮን ምናምን እንደሱ አይነት ድሪም ስላለ ክፉንም ደጋችንም ነገር ግን አስከፍተኛል እኮ ታውቃለህ አይደል? ማለት በእውነት እኔ ምንም ባላረኩት እሱ ባጠፋው እኔ እንደዛ መደረጌ ልክ ነው ማሬ? በሰዓቱ ማለት ነው አንቺ ብትሆኚና አሁን እንደው አያርገውና ሰው ሲመጣ ና ካንተ ጋር የሆነ ቤት ወስጄ ወይም ሩም ይዘን አይነት ወሬ ብታወራኝ አንቺ ምንድነው የምታስቢው? ግን እኔ አይደለሁም አይተዋል እኮ እኔ እኮ አሁን እዛ ጋር ተናግሬዋለሁ አይደል? ባልናገረው ለሱ ባገዝ እሺ ማሬ አይደለም ነግሽ ማለት አንቺ ፊት ባሰጪው ኖሮ እንደዛ ያደርግም መጥቶ ነው። እኔ አልሰጠሁትም። ልጁ እኮ ጤኔ አልተረዳህም እኮ አንተ። ልጁ እኮ ምን አይነት እኮ ችግር እንዳለበት ባለፈውም አይተዋል። ራሱ ንቀት አለበትና እኔ ደግሞ በሱ ምክንያት እንደዛ መደረግ አለብኝ ብለህ ታስባለህ? አንድ ነገር ምነግርሽ ማርዬ፣ እኔ የተሰማኝ እዛ ጋር ማለት ሌላ ነገር ማለት አንቺን ፍቅርሽን ያልጨረስሽ እሱም ደግሞ አብሮሽ ማለት የሆነ ነገር እያሳለፈ እንዳለ አይነት ስሜት እንዲሰማኝ ነው አርገው ሄዶ በሰዓቱ እሱ። ከዛ ብናገርሽም ደግሞ አንቺም ትረጅኛለሽ ብዬ አስባለሁ። መታሶሲ ና ካንተ ጋር የሆነ አልጋ ይዘን ነው ወይ ደግሞ ቤት ወስጄ ምናምን ቤት ተኪዶ ምንድነው የሚደረገው? ምን ላስብ እችላለሁ ማለት አላጠፋውም እያልኩሽ እኮ አይደለም እኮ በስልክም ስናወራ ደጋግሜ እኮ ከዛ በኋላ ተጸጽቼ እኮ ደውዬልሽ እኔ ቆንጆ ማለት በጣም ውስጤ እየተረበሸ ነው፣ ስሜቴ እየተረበሸ ነውና ያረኩት ነገርም ልክ እንዳልሆነ ምናምን ተሰምቶኛል። ግን አንድ ነገርም አንቺ ጋርም ደግሞ ትልቁ ሚስቴክ ለምንድነው ይሄ ልጅ ከህይወትሽ መውጣት አለበት። በቃ የዛ ቀንም እኮ ተከትሎኝ ነው የመጣው። ወጥቷል። እኔ ልጁ እንዴት አስበው እንደሌባ እኮ ተከትሎኝ ነው የመጣው እኮ። እኔ ኖርማሊ የቀለርሽብኝ ሁሉ እስኪመስለኝ ድረስ ማለት ነው። እንዴ እኔ ግራ ይገባኝ እንጂ ተከትሎኝ እንዴት እንደደነገጥኩ አይተሃል። ከኋላዬ መጥቶ መያዝ እኔ ምን አረኩ? እኔ እኮ ልጁ እኮ እኔ ምን እንደጣለብኝ አላውቅም። ምን አይነት ሰው በሰዓቱ አሁን አንቺ እዛ ጋር አንቺን በደዛ አይነት መልኩ እንድታይኝ ስለማልፈልግ ነው እንጂ እዛ ጋር ልጁን ማለት የሚያስመታና የሚያስገድል ነገር ነው ያደረገው። ንቀት ነው ማለት ንቀት አለበት። አንድ ፍቅረኛ ያላትን ሴት ማንኛውም ወንድ ቢሆን ማለት ነው ሪስፔክት ሊያረጋት ይገባል። ገብቶሻል? ኖርማሊ ያው ከሱ ጋር በማወራበት መንገድ አወራዋለሁ። ግን አንቺ መዝጋት ያለብሽ ነገር አለ ማለት እንደማትፈልጊው መንገር አሁን ፍቅረኛ እንዳለሽ ሁለተኛማ በቴክስም ሊሆን ይችላል፣ በተለያየ መንገድም ሊሆን ይችላል። ከዚህ በኋላ ምንም አይነት ነገር ካንቺ ጋር ግንኙነት እንደሌለውና እንደቆረጥሽ ሌላ አዲስ ህይወት ውስጥ እንዳለሽ ማወቅ መቻል አለበት። ካልሆነ እኔ ራሴንም እርምጃ ሄዳለሁ። አሁን በሰዓቱ እሱ ሊያሳስትህ እኮ ነው። አንተ እኮ አልገባም። እሱ እኮ ሰይጣን ነው፣ ሊያሳስትህ እኮ ነው። ምንም አትበለው፣ ቦታ አትስጣው። ይበቃ የኔ ማራ። ስለሱ ምን ማውራት አልፈልግም። ይበቃኛል። በእውነት በጣም እኔ ውስጥ ያረረ በሱ ምክንያት ይበቃኝ። ማንሳትም አልፈልግም። የኔ ማር ግን ለተፈጠሩት ነገሮች ሁሉ ትልቅ ይቅርታ ጠይቅሻለሁ በእግዚአብሔር ስም ማለት ነው። እሺ በቃ ይቅርታ አድርጊላል። ተነስ እሺ። የኔ ማርሽ በጣም ይቅርታ ማለት ሁኔታዎች እንደዚህ ይሆናሉ ብዬ አስቤ አይደለም። አንቺም እንዲከፋሽ ፈልጌ አይደለም። በሰዓቱ እኔም ደበረኝ ማለት ለምንድን ነው የሚከታተለን ህይወታችን ለምንድን እንደዚህ የሚረብሽው ብዬ ተሰማኝና አንቺም የቀለድሽ ሁሉ መሰለኝ። ምናልባት እሱ ለመበቀል ብለሽ እኔ ጋር መተሽ እንደዚህ አይነት ስሜት መስሎኝ ትንሽ ተረበሽኩኝ። በሰዓቱ ስሜታዊ ሆንኩኝና አንቺንም ማክበሬ ነው እንዳልጣለው ያደረገኝና እኔ ፍቅር ለማንኛውም ውድድ አደርግሻለሁ። ግን አንድ ነገር ታደርጊልኛለሽ። ምን? አይንሽን ጨፍኝ። ምንድነው? አይነገርም። አይንሽን ጨፍኝ። አይንሽን ጨፍኝ። ቶሎ በይ ጨፍኝ። ቆይ መጀመሪያ የሆነ ፍንጭ ስጠኝ። እኔ እኮ አሁን ፈራሁኝ። የሆነ እንዴ ምን ፍንጭ ነው የምሰጥሽ? ኖ ፍንጭት የሆነ ልጅ ነው የምሰጥሽ ትንሽ። ምክንያቱም አሁን እኔ ግራ ገባኝ፣ ፈራሁ። ያኔ ፍቅር
ምን ልታረገኝ ነው? ሳቅሽ እኮ ደግሞ እንዴት እንደሚያምር የኔ ማር ማለት ሳቂልኝ 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 ህይወቴን አድምቂልኝ ጭንቀቴ እንዲቀልልኝ ሳቂልኝ አው ሳቂልኝ የኔ ጣፋጭ። እሺ አይንሽን ጨፍኝው። ቆይ ግን አትነግረኝም? ምንድነው የምትሽኮረመሚው የምትገርፊው? ማሬ እውነቴን እኮ ነው ያስፈራል። ማሬ አንድ ነገር ልንገርሽ፣ አይንሽን ጨፍኝ። እሺ ምንድነው ግን ትንሽ እንኳን ንገረኝ። ፍቅረኛ አይደለሽ? የፈለኩትን ነገር ባረግስ አይንሽን ጨፍነሽ? እኔ እኮ ስለማፍር ነው። ሽኮረማ ራሽ እኔን አሳፍረሽ አይደለማ። ምን ልሰጠኝ ነው? ልሰጠኝ ነው ወይስ ፍቅር ልታሳይ ነው? ወይስ ልቤን ሰጠውሽ አይደለ? ልቤን ሰጥቼሻለሁ። ከዚህ በኋላ ምን መሰጥሽ ነገር አለ? ሁሉ ነገር እኮ አንቺ ነው። ምን የቀረ ነገር አለ? ሁሉ ነገር ያንቺ ነውና የኔ ፍቅር አይንሽን ትጨፍኛለሽ። ከዛ በኋላ ጨፍኝ። እሺ በቃ ጨፍንሽ። ጨፍኛ እየጨፍንሽ አይደለም ማሪ? ያው ጨፍነሻል? አዎ ጨፍነሻል። እቺ ስንት ናት? አላውቅም። እሺ እቺ ስንት ናት? እቺ ስንት ናት? አላውቅም። የኔ ማር የኔ ፍቅር አንድ ነገር ልነግርሽ ፈልጋለሁ። እሺ በጣም የማፈቅርሽ የልቤ ንግስት መወድሽ ማለት ካንቺ በፊት እኔ ያርገኝ ብዬ ነው ሁሌ ጸሎት ማደርገው። ምድር ላይ እስካለሽ ድረስ የዓለም ደስታዎች ሁሉ ይገቡሻል። አንቺ ግሩም ሴት ነሽ፣ ፍቅር የሚገባሽ የሚወድ ልብ ያለሽ እንጃ ማለት በቃ እንዴት አድርጎ እንደሰራሽና ደግሞ የኔ ስላደረገሽም ደስተኛ ነኝ። ውድድድ ነው ማደርገሽ። እኔም በጣም ነው የምወደው። ህይወቴን በሙሉ ደስተኛ ያደረኩሽ፣ ህይወትሽን በሙሉ በፍቅርና በደስታ ሀሴት የተሞላ ህይወት እንድትኖር ያደርግሻል። እሺ የኔ ንግስት ውድድ ነው ማደርግሽ። እኔም እወድሃለሁ። እስካሁን አንቺን ሳላገኝ ያሳለፍኩበትን ጊዜ ሁሉ ማለት ጸጸትበታለሁ የኔ ፍቅርና ውድድ ነው ማደርግሽ። የኔ ጣፋጭ እንዳገልጭ አይንሽ እንዳገልጭ መግለጽ አይቻልም። እንዴ አጋጋኝ። የኔ ፍቅር ውድድድድ ነው ማደርግሽ። ስለነበረው ስለተፈጠሩ ነገሮች ሁሉ ስለሁሉም ነገር ትልቅ ይቅርታ ጠይቅሻለሁ። እሺ ምንድነው? አታጓጓኝ ከዚህ በላይ የኔ ጣፋጭ እጅሽን ማንሳት ትችያለሽ። የኔ ፍቅር እንግዲህ ስለምወድሽ ሁልጊዜም ደግሞ የኔ እንደሆንሽ ሰዎች ሲያዩሽ እንዲያረጋግጡ ብዬ የመጀመሪያ ስጦታዬ በስሜት ሰራው የአንገት ሐብል ስጦታ ሰጥቼሻለሁ። የኔ ፍቅር ውድድ ነው ማደርግሽ ማለት አሁን ላይ ዳኒ ሮስትም ቢሆን ሁሌ ሲያይሽ ከዚህ በኋላ እንዲቆርጥለትም ብዬ ነውና ወደሽዋል። በጣም ነው የሚያምረው። አመሰግናለሁ። ደስተኛ ስለሆንሽ እንዴት ደስ እንዳለኝ ልነግርሽ አልችልም። ማለት ይሄ ደስታ የሚገባሽ ሴት ነሽ። እንደዛ መሰቀየት አልነበረብሽም። ደስተኛ ሆነሽ መኖር ያለብሽ ፍቅር የሚገባሽ እንክብካቤ የሚገባሽ ሴት ነሽና የአውሬ ሲጫወትብሽ ሳይ በጣም ነበር ማዝነውና አሁን እንደዚህ ስቀሽ ደስ ብሎሽ ስላየሁኝ ደስ ብሎኛል። ሁሌም ተንበርክኬና ዝቅ ብዬ ነው ያከበርኩሽ ምኖር። እሺ የኔ ንግስት የኔ ፍቅርና ተነስ በቃ አትንበርከክ። ውድድ አደረግሽ። እኔም በጣም የኔ ጣፋጭ በጣም ወደድኩት። በነገራችን እንዴት እንደሚያምር ማሪ ወደድሽ? በጣም
እኔም አመሰግናለሁ ስለወደድሽሽ። ቴንክ ዩ በጣም ምናልባት በቃ ምን ብሰጣትና አንደኛ ይቅርታ ልሽም ስለሆነ የመጣሁት ምን ብሰጣት ያስደስታታል ምን ቢሆን ብዬ እሱም ሐሳብ ሆነብኝ ነበርና እኔ በጣም ነው የወደድኩት። ሲያምር አንደኛ ስለወደድሽው ደስ ብሎኛል። ሁለተኛ ደግሞ አንቺ ቆንጆዬ ስለሆንሽና ፈጣሪ አንቺን የመሰለች ቆንጆ ንግስት ስለሰጠኝ በጣም ነው አመሰግነው። ሁሉ በጣም በቃ እኔ አሽኮር ገደልከኝ በእውነት። ምንም እኮ ነው ውዴ እኮ ስለሚገባሽ ነው ማለት ፍቅር ይገባሻል። ፍቅር የሚገባሽ ቆንጆ ነሽ። በዛ ላይ ፍቅር ልብ ነው ያለሽና እሱን ወድልሻለሁ፣ አከብርልሻለሁ። በደስተኛ ሆነን ነው የምንኖረው ዘመናችን። በጣም ደስ ብሎኛል። በቃ ቃላት ነው ያጠረኝ ምን እንደምል ራሱ በጣም ነው ደስ ያለኝ እና ቴንክ ዩ እንዳንተ አይነት ሰው ስለሰጠኝ እግዚአብሔርን በጣም ነው ማመሰግነው። በእውነት በቃ ፍቅር እንዴት እንደሆነ ነው ያሳየኝና ከዛ ሰይጣን ተገላግዬ አንተን በማግኘቴ በጣም ነው ደስ ያለኝ እና አመሰግናለሁ። ለሁሉም ነገር አመሰግናለሁ ነው ማለት ነው። እኔም ወደድድ ነው ማደርግሽ ምክንያት አለው። ነገሮች ህይወታችን ውስጥ የሚሆንበት ያንዳንዱ ነገር ምክንያት አለ ማለት ያንን መጥፎ ቶክሲክ የሆነ ሪሌሽንሺፕ ባታሳልፍ ይኖሩ ይሄኛውን የፍቅር ጊዜ ለማጣጣማት ይችላል ነበር ማለት ነው። ምክንያት አለው። አንድ መጥፎ ነገር ሲመጣ ተከትሎ የተመጣ ደግ ነገር አለና ብቻ ፈጣሪ ይመስገን። ከዚህ በኋላ ያለን ነገር ጥሩ እንደሚሆን እመኛለሁ። ስላጠፋሁትም ስላስቀየምኩሽም ነገር ሁሉ ከልብ ይቅርታ ጠይቅሻለሁ። ችግር የለውም በእውነት እኔ ደስ ብሎኛል። ምንም በቃ አፍቃሪ ልብሽ ለዜሮ ለማይክሮ ሰከንድ ማለት ነው እንዲያዘን አልፈልግም። ሁሌም ስወድሽ ነው የምኖረው። እኔም በጣም ነው የምወድህ። እኔም ስወድ ነው የምኖረው። በጣም ቴንክ ዩ። ደስተኛ ስለሆንሽ ደስ ብሎኛል የኔ ጣፋጭ። ነገራችን ላይ ሁልጊዜም እንደምወድሽ ስነግርሽ ደስተኛ ነው የምሆነው። ይሄ ቪዲዮ ደግሞ የሚለቀቀው አንቺ ላይ ነው። ቤተሰብ የአናቤል ቤተሰቦች ሰርፕራይዝ አድርጊያታለሁ በራሷ ዩቲዩብ ቻናል። ሁላችሁም እየገባችሁ ሰብስክራይብ አድርጓት። 10,000 ያስገቧት። ፍቅር የሆነች ልጅ ፍቅር የሚገባትም ልጅ ነችና ሰብስክራይብ እያደረጋችሁ በደንብ ፍቅራችሁን አሳዩልኝ። እወዳችኋለሁ። ሰርፕራይዝ አድርገናታል። አብረን ከራስሽ ቤተሰቦች ጋር ነው ሰርፕራይዝ ያደረግንሽ። የፍቅር ቤተሰቦች ናቸው ያንቺ። በጣም ውድድ ነው የምናደርጋችሁ። ይሄን ፍቅር ይባረክላችሁ በሉን። ጸሎት አድርጉልን ደግሞ ምቀኛውን ከህይወታችን እንዲያወጣልን። እንወዳችኋለን። አዲስ ፍቅር አዲስ ህይወት ጀምረናል። የኔ ጣፋጭ ፍቅር ተሸንፎ እጁን የሚሰጠው በመዋደድ መሃል ሞሎክ ሲገባ ነው።